ሰላም እንደምን ቆያችሁ የኤሎሄ መንፈሳዊ የዩቲዩብ ቻናል ቤተሰቦች። በህይወታችን ውስጥም ከምንወስናቸው ውሳኔዎች ሁሉ ከደህንነታችን ቀጥሎ ትልቁ ውሳኔ የህይወት አጋር ምርጫ ነው። ይህ ምርጫ ለጥቂት ዓመታት የሚቆይ ሳይሆን ዕድሜ ልክ አብሮን የሚኖርና ለሰማያዊ ጉዟችንም ትልቅ አስተዋጽኦ ያለው ውሳኔ ነው። ዛሬም ብዙ ወጣቶች በስሜት ግፊት፣ በጓደኛ ተጽዕኖ ወይም በውጫዊ ውበት ብቻ ተገፋፍተው የሚወስኑት የተሳሳተ ውሳኔ ዕድሜ ልክ ሲጸጸቱ ይታያል። ትዳር ግን በእድል የሚተው ሳይሆን መጽሐፍ ቅዱሳዊ መርሆችንና ጥልቅ ማስተዋልን የሚፈልግ መለኮታዊ ጉዞ ነው። ታዲያ ማንን ላግባ የሚለው ጥያቄ ከመመለሳችሁ በፊት ማወቅ ያለብንን መሰረታዊ እውነታዎች ምንድናቸው? በዚህ ቪዲዮዎች ማንኛውንም ወጣት ከስህተት የሚታደጉና በትክክለኛው መጽሐፍ ቅዱሳዊ መንገድ የሚመሩ 5 ወሳኝ እውነታዎችን በዝርዝር እንመለከታለን። እነዚህ ነጥቦች በሚገባ ካስተዋልናቸው ለወደፊት ትዳራችሁ ስኬት ትልቅ መሰረትም ትጥላላችሁ። የመጀመሪያውና ትልቁ እውነት ሌላ ሰው ከመፈለጋችሁ በፊት ራሳችሁን ማወቅ አለባችሁ የሚለው ነው። ብዙ ወጣቶች የሚመጥነኝን ሰው አጣው ብሎ ያማርራሉ። ነገር ግን እኔ ማን ነኝ የሚለውን ጥያቄ አልመለሱም። ራሱን የማያውቅ ሰው የሚመጥነውን የህይወት አጋር ሊመርጥ አይችልም። መጽሐፍ ቅዱስ በአሞጽ 3 ቁጥር 3 ላይ ሁለቱ በአንድነት ይሄዳሉን ካልተስማሙ በቀር ይላል። ለመስማማት ደግሞ መጀመሪያ የራሳችሁን ማንነት፣ የህይወት ዓላማችሁንና መንፈሳዊ ቁመናችሁን ማወቅ ይኖርባችኋል። ራስን ማወቅ ሲባል የእግዚአብሔር ጥሪ በህይወታችሁ ላይ ምንድነው? ጠንካራ ደካማ ጎናችሁስ ምንድናቸው? በህይወታችሁ ውስጥም ልትደራደሩባቸው የማትችሏቸው እሴቶች ምንድናቸው የሚሉትን መመለስ ማለት ነው። ራሱን ያወቀ ሰው የት መድረስ እንደሚፈልግ ያውቃል። ያኔ ነው ያንን መንገድ አብሮት ሊጓዝ የሚችለውን ሰው መለየት የሚችለው። ለምሳሌ እናንተ ለቤተክርስቲያንና ለአገልግሎት ትልቅ ቦታ የምትሰጡ ሆናችሁ የምትመርጡት ሰው ግን ለዚያ ፍላጎት ከሌለው ትዳራችሁ የጦር ሜዳ ይሆናል ማለት ነው። ስለዚህ ሌላውን ፈትሹ ከሚላችሁ በፊት መጀመሪያ የራሳችሁን ማንነት በመስታወት ወይም በቃሉ እዩ። ራሳችሁን ስታውቁ የሚመጥናችሁን ሰው የማግኘት እድላችሁ ይጨምራል። ሁለተኛውና እጅግ ወሳኝ እውነታ መንፈሳዊ አንድነት ነው። ብዙ ወጣቶች በኋላ እለወጣለሁ ወይም አብረን ስንኖር ትለወጣለች በሚል የተሳሳተ ተስፋ በማያምኑ ወይም በመንፈሳዊ ህይወት በማይመስሏቸው ሰዎች ይሳባሉ። ነገር ግን ትዳር ሰውን የመለወጫ ማዕከል ሳይሆን የተለወጡ ሰዎች በአንድነት ጌታን የሚያገለግሉበት መድረክ ነው። ቅዱስ ጳውሎስ በሁለተኛ ቆሮንቶስ 6 ቁጥር 14 ላይ እንዲህ በማለት ያስጠነቅቀናል። ከማያምኑ ጋር በማይመችም አካሄድ አትጠመዱ። ጻድቅ ከአመፅ ጋር ምን ተካፋይነት አለው? ብርሃን ከጨለማ ጋርስ ምን ህብረት አለው? መንፈሳዊ አንድነት ሲባል ሃይማኖት ብቻ ሳይሆን ለእግዚአብሔር ያላችሁ ፍቅርና ቅድሚያ የምትሰጡት ነገር መመሳሰል አለበት ማለት ነው። እናንተ ለመጸለይ ስትፈልጉ ሌላኛው ሰው ዓለማዊ ደስታን ብቻ የሚናፍቅ ከሆነ ትዳራችሁ የሁለት ተቃራኒ ዓለም ፍልሚያ ይሆናል ማለት ነው። ለምሳሌ ሁለት በሬዎች በአንድ ቀንበር ተጠምደው ወደ ተለያዩ አቅጣጫ ለመሳብ ቢሞክሩ እርሻው አይታረስም፣ በሬዎቹም ይደክማሉ። በትዳርም ውስጥም ወደ እግዚአብሔር መንግስትም የምታደርጉት ጉዞ ስኬታማ የሚሆን ሁለታችሁም ወደ አንድ አቅጣጫ የምትመለከቱና በአንድ መንፈሳዊ ገመድ የታሰራችሁ ስትሆኑ ብቻ ነው። ስለዚህ እናንተ የምትመርጡት ሰው ከእናንተ በላይ እግዚአብሔር የሚወዱን መሆኑን እርግጠኛ ሁኑ። ሶስተኛውና ብዙዎቻችን የሚያሳስተው እውነታ ከውጫዊ ውበት ይልቅ ለባህሪ ቅድሚያ መስጠት ነው። ዛሬ ባለንበት ዓለም ፍቅር የሚለካው በመልክ፣ በቁመና ወይም በሀብት ሆኗል። ነገር ግን ውበት በጊዜ ብዛትም የሚረግፍ፣ ሀብትም ደግሞ ዛሬም ኖሮ ነገ ሊጠፋ የሚችል ነገር ነው። ትዳር ዕድሜ ልክ የሚያቆመው ግን የማይለወጠው ባህሪ ነው። መጽሐፍ ቅዱስ በምሳሌ 31 ቁጥር 30 ላይ እንዲህ ይላል፣ ውበት ሐሰት ነው፣ ደንግባትም ከንቱ ነው፣ እግዚአብሔር የምትፈራ ሴት ግን እርሷ ትመሰገናለች። ይህ ለወንዶችም ለሴቶችም የሚሰራው እውነት ነው። ውበትና ደንግባት አስመሳይ ናቸው፣ ምክንያቱም ውስጣዊ ማንነትን አይገልጹምና። ፍቅር ማለት ከአንድ ሰው ጋር ፊልም ማየት ወይም መዝናናት ብቻ አይደለም። ፍቅር ማለት ያ ሰው ሲቆጣ፣ ሲቸገር ወይም ስህተት ሲሰራ የሚያሳየው ባህሪ ነው። የምትመርጡትም ሰው ትሁት ነው፣ ይቅር ባይ ነው፣ ታማኝ ነው ወይስ በትንሽ ነገር የሚቆጣና ራሱን የሚወድ ነው የሚለውን ማወቅ አለባችሁ። ለምሳሌ አንድ የሚያምር ቤት ብትገዙና ቤቱ መሰረት ባይኖረው ንፋስና ዝናብ ሲመጣ ይፈርሳል። ውበት እንደ ቤቱ ቀለም ነው፣ ባህሪ ግን እንደ ቤቱ መሰረት ነው። ንፋስና ማዕበል በሚበዛበት የትዳር ህይወት ውስጥም የሚያቆያችሁ የሰውየው ወይም የሴቲቱ መልካም ባህሪ እንጂ መልኳ አይደለም። ስለዚህ የምትመርጡት ሰው ከውበት በላይ ልቡ ያማረ መሆኑን እርግጠኛ ሁኑ።
አራተኛውና እጅግ አስፈላጊው እውነት የቤተሰብና የመንፈሳዊ አባት ምክር ነው። ብዙ ጊዜ በፍቅር ስሜት ውስጥም ስንሆን አይናችን ይጋረዳል። የምንወደው ሰው ድክመት አይታየንም። እንደውም እኔ ብቻ ነኝ የማውቀው ብለንም እናስባለን። ነገር ግን ቤተሰብና መንፈሳዊ አባቶች እኛ የማናየውን ነገር ግን ከርቀት የመመልከት ጸጋና ልምድ አላቸው። መጽሐፍ ቅዱስ በምሳሌ 11 ቁጥር 14 ላይ እንዲህ ይላል፣ በምክር ብዛት ግን ደህንነት ይሆናል። ይህ ቃል በተለይ ለትዳር አጋር ምርጫ ትክክለኛ መመሪያ ነው። የምትመርጡት ሰው ለወላጆቻችሁና ለመንፈሳዊ አባታችሁ አሳዩ፣ የእነርሱንም አስተያየትም ስሙ። ቤተሰብና መካሪዎች ለእናንተ ክፉ አይመኙም። እነርሱም አይሆኑም ካሉ ወይም ተጠንቀቁ ካላችሁ ስሜታችሁን ገታ አድርጋችሁ ቆም ብላችሁ መጸለይ ይኖርባችኋል። ብዙዎች የምክር አስፈላጊነት ንቀው በራሳቸው መንገድ ሄደው በኋላ ላይ ግን ለምን አልሰማሁም ብለው ሲጸጸቱ እናያለን። ለምሳሌ አንድ ተጓዥ ወደማያውቀው አገር ሲሄድ መንገድ መሪ ይፈልጋል። ትዳር ደግሞ የማናውቀው ትልቅ ጉዞ ነው። መንገድ መሪዎች ደግሞ በእግዚአብሔር ቃልና በሕይወት ተሞክሮ የበሰሉ አባቶችና እናቶች ናቸው። በእነርሱ ቡራኬና ምክር ይዛችሁ ስትወጡ መንገዳችሁ የቀና ይሆናል። ስለዚህ ብቻችሁን አትወስኑ፣ የምክርም አስፈላጊነትንም አትናቁ። አምስተኛውና የመጨረሻው እውነት ትዕግስትና የእግዚአብሔር ሰዓት ማክበር ነው። ዛሬ ባለንበት ዓለም ረፈደብኝ የሚል ፍርሃት በጓደኞች ተጽዕኖ ወይም በቤተሰብ ግፊት ምክንያት ብዙዎች በችኮላ ስህተት ውስጥም ይወድቃሉ። ነገር ግን ከመቸኮልና ዕድሜ ልክ ከመጸጸት በትክክለኛው ሰዓት ትክክለኛውን ሰው ማግኘት ይሻላል። መጽሐፍ ቅዱስ በኢሳይያስ 28 ቁጥር 16 ላይ የሚያምን አይቸኮልም ይላል። ይህ ቃልም ለትዳር አጋርም ምርጫ ትልቅ መመሪያ ነው። እግዚአብሔር ለእናንተ ያሰበውን ሰው በትክክለኛው ሰዓትም ይሰጣችኋል። የእግዚአብሔር ሰዓት ከእኛ ሰዓትም የተሻለ መሆኑንም ማመን አለብን። ትዕግስት ማለት ዝም ብሎ መቀመጥ ሳይሆን እግዚአብሔር በሕይወታችሁ ላይ ያለውን ዓላማ እስኪገልጽም በጸሎት መጠባበቅ ነው። ለምን ዘገየብኝ ብላችሁም በራሳችሁ መንገድም በር ለማንኳኳት አትሞክሩ። እግዚአብሔር የዘጋውን በር በራሳችሁ ኃይል ለመክፈት ከሞከራችሁ በኋላ ያበራችሁ የጭንቀት ምንጭም ሊሆን ይችላል። ለምሳሌ አንድ ፍሬ ገና ሳይበስል ከቀጠፉት ይኮመጥጣል፣ አይጣፍጥም። ትዳርም እንደዛው ነው። እግዚአብሔር አብስሎና አዘጋጅቶ እስኪሰጣችሁ ድረስም በትዕግስትም ጠብቁ። ከዘገየም ምርጥ ነው የሚለውን መንፈሳዊ እውነትን አትዘንጉ። እግዚአብሔር ለእናንተ የሚስማማውን ምርጥ አጋር በጊዜያችሁ ይሰጣችኋል። ተወዳጆች ሆይ ዛሬ የተመለከትናቸው እነዚህ 5 እውነታዎች ለወደፊት ሕይወታችሁና ለትዳር ስኬት ትልቅ መሰረት እንደሚሆኑ አምናለሁ። ያስታውሱ፣ የትዳር አጋር ምርጫ መቸኮል ሳይሆን መጸለይና በትዕግስት የእግዚአብሔርን ፍቃድ መጠባበቅን ይፈልጋል። እግዚአብሔር አምላክ ለሕይወታችሁ የሚስማማውን ለሰማያዊ ጉዞአችሁ ረዳት የሚሆንላችሁን ምርጥ አጋር በጊዜያችሁ ይስጣችሁ። ይህ ቪዲዮ ለእናንተ ወይም ለጓደኛ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁንም አትርሱ። እንዲሁም በኮመንት መስጫው ላይ በትዳር አጋር ምርጫ ወቅትም ከሁሉ በላይ የሚያሳስባችሁ ነገር ምንድነው የሚለውንም ጻፉልኝ። ለኤሎሄ ቤተሰብም አዲስ ከሆናችሁ ደግሞ እንዲህ ያሉ መንፈሳዊ ትምህርቶች እንዲደርሷችሁ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ እግዚአብሔር በሕይወታችን ለምንወስናቸው ውሳኔዎች አስተዋይ ያድርገን እያልኩኝ እኔ እሰናበታለሁ። ቸር ያቆየን።